ማለት እናቴ እኔም በጣም ፈርቼ ነበር ትሞትብኛለች ብዬ ማለት ነው። እቤት ከገባን በኋላ ለካ መገነዣ ጋቢ ገዝታለች። 2500 ብር ጋቢ ገዝታለች ማለት ነው። በቃ የኔ ወንድሜ ሚስት ናት ላንተ የነገረችው የነበረው። እናቴ ሰርጀሪ ነበራት። የምን ሀርኒያ ሃሌሉያ ነበረች የነገረችው። ኦኬ እና ድጋሚ ነበር ባለፈው አመትም ተሰርታ ነበር እና አሁን ድጋሚ እንደዚህ ወጥቶ አንጀቷ በትልቁ ማለት ነው። እና ያው ፈርታ ነበር እናቴም እኛም በጣም ፈርተን ነበርና ውስጤ በጣም ፍርሃት ነበርና እኔ መምጣት አልቻልኩም። እዚህ ለሷ ነግሬያት ነበር። ነብይ ያሬድ ጋር ሄደሽ እንትን በይ በጣም ውስጤ ፈርቷል ስላት የፈራኝ አያወርሰኝም እያልሽ አውጪ ያለችኝ። እኔ እንደዛ ያልኩ ነበር። እሷ ደግሞ አንተ የሞት አዋጅ ተሽሯል አልካት። አስታውሳለሁ ነገረችኝ ደውላ ማለት ነው። የዛኑ ቀን ማታ ሐሙስ ማታ ማለት ነው። ግንቦት 4 ነበር ሰርጀሪ ግንቦት 2 ነበር ሰርጀሪው። ከዛ በሰላም ተጠናቆ ሰርጀሪው ወጣ ሁሉ ነርሶቹ ቼክ ሲያደርጓት በጣም ይደነቁ ነበረ። እድሜዋም 77 ነውና ማዘር ልክ አይደለም እድሜውት ይሄን ጣት ላይ ያስቀቡት የጤና ባለሙያዎች ካላችሁ ታውቃላችሁ ቼክ የሚያደርጉበት እስኪ አንቺን ሁሉ እንለካው የሌላም ሰው እዛ ያለ ቤተሰብ እያደረጉ ይለኩ ነበርና ከኛ ጋር በጣም ተመሳሳይ ነበረ። ደም ያሏቸው ቃል በቃል ሞት ተሰበረ ሞት አይሆንም ነው ያለው። ደማቸው ሲመረመር የህፃን ነው። አሜን ነበርኩኝ እዛ። ነርሱ በጣም ይደነቅ ነበረ። በእውነት እግዚአብሔር መልካም ነው ማለት እናቴ እኔም በጣም ፈርቼ ነበር ትሞትብኛለች ብዬ ማለት ነው። ተይ ኢየሱስ ጌታ ነው። በዚህ አመት አዋጁ ሰምታል። ሐኪም አይበላውም፣ ሞት ቤት አይገባም፣ ጭንገፋ ከህይወት ላይ ተሰብሯል። የሚቀጥሉ ቀናት ተነስተ ታበራለህ። አሜን። የሞት አዋጅ ደግሞ እንደሆነ ያረጋግ ኮንፈርም ያረኩበት ነገር ምንድነው? እቤት ከገባን በኋላ ለካ መገነዣ ጋቢ ገዝታለች። 2500 ብር ጋቢ ገዝታለች ማለት ነው። በቃ ይላችሁ እግዚአብሔር በቃ ካለ በቃ ነው። አሜን። እኛ እንዳንል ብለው ሁሉ ይሄ በርበሬ ምናምን የው ለኢመርጀንሲ ለለቅሶ የሚያስፈልጉ ነገሮች ሁሉ እሱን ሁሉ አዘጋጅታለች ማለት ነው። ይሄን ከዛ በኋላ ነው የምትነግረን። ቤት ከገባች በኋላ ይሄንን ምስል አሁን ጤነኛ ነች። በጣም ራሷ ናት መጸዳጃ ቤት የምትሄደው፣ ምግብ ትበላለች፣ ራሷ ናት ካልጋ ላይ የምትነሳው። ፍሉዱ ብቻ እንዲወጣላት ድሬን የሚያደርገው ነገር እስኪወጣ አለ እንጂ እሱም ሲያልቅ ይነቀላል። በጣም ሰላም ናት። ባለፈው የሚሰጠከውን ለታመመ ሰው ብለክ እንግዲህ እሷ ቆራቢ ናት። ነግራት ወስዳ ጸልያላት አጠጣቻት፣ ጠጣች። አሜን። You are so blessed. ክፉ አይገባም። አሜን። የዘሩባቤል ልጆች ጀምረውታል። የእግዚአብሔር እጆች በሰላም አጠናቀዋል። የእግዚአብሔር እጆች ፍጻሜን ያደርጋሉ። ክፉ አብቅቷል። ቁስሉ ደረቀ። በኢየሱስ አሜን።